ወገኖች መንጋቱ አይቀርም። ህሊናችሁን ግን አሻግራችሁ ተመልከቱት። የነገ ሰው ለመሆን አስቡ። የመሸ ሳይነጋ አይቀርም፣ የነጋም ሳይመሽ አይቀርም። አሁን መሽቷል ብላችሁ ራሳችሁን ዘረኛ አታርጉ። ነገ ይነጋል። ስለዚህ ምን ነው እየናገርኳችሁ ያለ ራሳችን ከጽድቅ ዘር አግብተን መቁጠር አለብን። ከስጋ ዘር አይደለም። በጽድቅ ዘር የተቆጠረ ሰው ምንጊዜም ድል ነሽ ነው። ነገም ከነገ ወዲያ ነገ ምላስ ታስሮ በሞት መወሰድ አይቀር። ሸዋ፣ ኦሮሞ፣ ትግሬ፣ ጎጃሜ፣ ጎንደሬ ማለት ለነገም አያዋጣንም። እኔ ነግሬያችኋለሁ። በልቡናችሁ ሰሌዳ ያዙት። ነገ ከነገ ወዲያም ቢሆን የሚያኖረን ሰማያዊነታችን ነው። እግዚአብሔር የሚከፋፍለውን መንፈስ ይሰርልን። እኔ እውነቴን ነው የምነግራችሁ። እግዚአብሔር በጽድቅ ዘር ነው የሚቆጥር። ራሳችሁን ከጽድቅ እውነቴን ነው። እኔ ከፈለጋችሁ ኩራት ከፈለጋችሁ የሚያኮራ ነገር ልንገራችሁ። እኔ የዮሐንስ አፈወርቅ ልጅ በሉ፣ እኔ የቅዱስ ቄርሎስ ልጅ በሉ፣ እኔ የገብረ መንፈስ ቅዱስ ልጅ፣ እኔ የተክለ ሃይማኖት ልጅ በሉ፣ እኔ የጳውሎስ ልጅ በሉ፣ እኔ የነቢያት ዘር በሉ፣ እኔ የክርስቶስ ልጅ በሉ፣ እኔ የቤተ ክርስቲያን ልጅ በሉ። የሚያኮራን ዘር ይሄኛውን፣ ሌላው ዘር ግን ይረግፋል። ዘር በዘር ቢነሳ ፈጽሞ ይጠፋል። የኖረ ነው፣ ሲጠፋ የምናውቀው ነው። ጽራውያን ቢመኩ ይጠፋል፣ ያም ቢመካ ሲጠፋ ነው የኖረ። እግዚአብሔር በጻድቃን ዘር ግን ይኖራል። ከጻድቃን ዘር እግዚአብሔር አግብቶ ይቁጠረን።